الإمام الحافظ ابن حجر العسقلاني الدرر الكامنة يتبالو كتاباته لي سلا سيدي الإمام ابن دقيق العيد سنناقروا عند عجيب هنا قصان تناقروال تقصوا لنا كسورة الكهف قال يتهازا بجمعة كان يو سورة الكهف مقرات بجمعة كان يتودد سرانو سيداتنا صلى الله عليه وسلم حديثاته لي يهان سورة الكهف يقرأ كعند جمعة درس كتاي جمعة درس اسكالو غزي درس نورن الله برهانن ያደርግለታል ብሎናል ምን ይላሉ ኢብኑ ሐጀር ይህን ቂሳን ሲናገሩ አንድ አልአሚር ሁሳም الدين ሰይፉ الدين الحسامي የተባለ በዘመኑ የነበረ ባለስልጣን ነገር አንድ ጊዜ ሶጣ ወደ በረሃ አካባቢ መቃብር አካባቢ ነው ሶጣ ታላቁን ዓሊም الامام الفقيه سيد الامام تقي الدين ابن دقيق العيد الشافعي يتوقع علم ናቸው በሻፊዒ መዝሐብ ላይ ትልቅ ቦታ ያላቸው ሸህ ናቸው እሳቸው አንድ ቀብር ቦታ ላይ ሆነው ያለቀሱ አላህን እየለመኑ ዱዓ ያደረጉ አገኘዋቸው አሉ ያ ኢማም ምን ሆኖ ነው እዚህ ቦታ ላይ መጡት ብዬ ስላቸው ምን አሉ ሰይድ الامام ابن دقيق العيد ይሄ እኮ ቀብር ከኛ ተማሪዎች ውስጥ ነበር እኔ ጋር ደርስ ከሚቀመጡ ሰዎች ውስጥ ነበር ሞቶ ቀብረነዋል ትላንትና ማታ መናም ላይ አየውትና እንዴት ነው ሐልክ በምን ሁኔታ አለክ ስለው ልክ እኮ ቀብር ውስጥ ያስቀምጣችሁኝ ሰዓት ላይ አስፈሪ ሆነ ተናካሽ አውሬ ፊት ለፊት መጥቶ አስደነገጠኝ በዛ ሰዓት ላይ ላኪን በዛው ቅጽበት ደግሞ ጥሩ የሆነ ሽታው ጥሩ የሆነ ንጹህ ልብስ የለበሰ ግርማ ሞገስ የነበረው አንድ ሰው መጣና በሱና በእኔ መሃል ጋረደውና ያን አባረረው ያን አውሬ ከዛ በኋላ ማን ነው ከእንደዚህ አይነት በላእና ሙሲባ ቀብሬ ላይ ባንተ ያዳነኝ ማንነክ በየስለው እኔኮ በጁማዓ ቀን ሱረቱል ካህፍን ስትቀራበት የነበረው የዛ እንትንክ ቂራአትክ ሱረቱል ካህፍ የምትቀራው የቀራህበት አጅር ነኝ ያ ምንዳው ነኝ አላህ ጀለ ጀላሉ በዛ መልኩ በሰው መልክ መስሎት ከዛ ጭንቀት ያዳነው ማለት ነው ለهذا ይሄ ሱረቱል ካህፍን አድራ እናቀም ከየትኛው አይነት ጭንቀት በየትኛው ሁኔታ ላይ የትኛው ሰዓት ላይ እንደሚያድነን አናቀም ነገር ግን የሚያድነን ነገራቶችን አላህ ራሱ ከሚሰጠን ከበላ ከሙሲባ መጠበቂያ ነገራቶችን ማብዛት ግድ ያለብን ሰዎች ነን ፍጥረታቶች ነን ሂሳብ ስላለብን ስለዚህ ብዙ ነገራቶች ሊያስጨንቁን ይችላሉ የትኛው ስራችን ደግሞ ከዛ ጭንቀት እንደሚጋርድንና እንደሚያድነን ስለማናቅ ያን ነገርን አደራ አደራላችሁ ነው አላህ ይወፍቀን